ጠቅላይ ምክር ቤት ፕሬዝዳንት የተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም በድረዲን እና በምክትል ፕሬዝዳንት ማዕረግ ያላችሁ ሌሎችም አጠቃላይ ስራ አስፈጻሚዎች አዲስ አበባ ከተማ እስልምና ጉዳይ ምክትል ፕሬዝዳንት የመንግስት የሥራ ኃላፊዎች ትልልቅ ዑለሞቻችን አምባሳደሮች ምን ወዳችሁ ህዝባችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ ለስድስተኛ ጊዜ ይሄንን አገር አቀፍ የጎዳና ላይ ኢፍጣር ፕሮግራም ስናደርግ ዛሬም ሙስሊሙ በአንድነቱ በመተሳሰቡ በመከባበሩ የእምነት እሴት የሆነውን የህይወት መርሁን ቁርአኑን ከፍ በማድረግ በጋራ ረምብነቱ በዚህ ነጃሺ ለሀገር በሚለው መሪ ቃል መነሻ ተደርጎ በጠቅላይ ምክር ቤቱ እንዲሁም ደግሞ በኢትዮጵያ ሙስሊም ወጣቶች ካውንስል በዚህ መልኩ ይሄን ያማረ የኢፍጣር ፕሮግራም ስናዘጋጅ ዛሬም እቺ ሀገር ኢትዮጵያ የሁሉም ኢትዮጵያኖች ሀገር በኩልነት በመተሳሰብ በመከባበር የምንኖርባት ሀገር ዛሬ ላይ 50ኛ ዓመቱ የሞላው የእስልምና ጉዳይ ጠቅላይ ምክር ቤት ተቋም ሌላ የታሪክ ምዕራፉን እየተሻገረ ለመጀመሪያ ጊዜ ሁሉም ሙስሊሞች በተሳተፉበት ምርጫ ላይ አዲስ ምርጫውን አድርጎ የተንቀሳቀሰበት በዚሁም ደግሞ ከዚሁ ጎን ለጎን እንደ ሀገር የሀገራዊ ፕሮጀክቶቻችን እኛው በእኛው መስራት እንደምንችል አቅማችንን ልናሳይ የምንችልበትን የጋራ መሽሩ ይፋ የምናደርግበት መድረክ ነው። ዛሬም በዚህ በለውጥ ከመጣ በኋላ እንደ ሀገር በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው ካቢኔና የከተማ መስተዳድሩ ዛሬን ድረስ እንደ ሙስሊም ማህበረሰብ ሊያገኝ የሚገባውን የዜግነት ድርሻውን ክብሩን በሁለንተናዊ መልኩ ያደረጉት ላሉት ለሚሰጡት ምላሽ ለሚያደርጉት አበርክቶ ሁሉ ዛሬም እንደተለመደው በህዝባችን ስም የምናመሰግን ሲሆን ይሄ መድረክ እንዲህም እንዲያምር በማስተባበሩ ሂደት ላይ ትልቅ ድርሻ ያላችሁ የከተማ መስተዳደሩ የጸጥታ መዋቅሩ የወጣት አስተባባሪዎች ሁላችሁም በዚህ በጎ ስራ ላይ ተሳተፋችሁ ዓላማችን አንድነታችንን ዓላማችን አብሮነታችንን ዓላማችን መተሳሰባችንን ዓላማችን የጋራ ክብራችንን ከፍ ማድረግ ስለሆነ እቺ ሀገር ሁላችንም ስንታስተፍባት ነው ልታድግ የተሻለ ደረጃ ልትሄድ የምትችለው። ልማቱ የጋራችን ነው፣ እድገቷ የጋራችን ነው፣ ብልጽግናው የጋራችን ነው። የሁላችንም ተሳትፎ ይሻል። በዲናችን ላይ እስልምና እንደሚያዘን የጋራ ሚናችንን የሚገባንን ሐቅና እንደዚህ ጋር ማግኘት ያለብን ለማግኘት ደግሞ መተሳሰብ፣ መያያዝ፣ መተባበር የጋራ ተቋሙን ማክበር የሁላችንም ኃላፊነት ነው። ዛሬ አሁን ዲ በአማረ መልኩ ስንገናኝ አሁንም ነገ የተሻለ ሀገር እንዲኖረን ከሚሰራው ልማት ጎን እንደጎን ሙስሊሙ ድርሻውን በመወጣት ላይ ትልቁን ኃላፊነቱን እየወጣ አገራዊ ፕሮጀክቶቹን የሚወክሉትን ትናንት ለዓለም ሙስሊሞች ጥላና ከለላ